እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን። የውመኢዝን የውመል ቂያማ ዙርቃ አይናቸው አዝራቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆር በጣም የሚያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ ይጓያሉ ከቀብር እንደወጡ። አንዱ ጃፓን ያለ ካፊር ነው፣ ሌላኛው አሜሪካ ያለው ነው፣ ፈረንሳዊው ተሰብስበዋል አንድ ላይ ይመካከራሉ። የተኻፈቱነ በይነሁም ድምፃቸውን ዝቅ አድርገው ይወያያሉ። ኢን ለቢስቱም ኢላ 10 ዱንያ ላይ እኮ 10 ቀን የቆየ ነው ይባባላሉ። ሱብሃንአላህ ያጥርባቸዋል ሁሉን ነገር። የውመል ቂያማ በዚህ መልኩ ነው የሚነዱት። አይናቸው አያይም። አላሁ ስብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያውሳልናል። ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري كاني قساسكو يراك فإن له معيشة ضنكا لسو تأباب هيوتالو بالدنيا بكبروست ونحشره يوم القيامة أعمى يوم القيامة عينو يتاور سيخون أننا دوالن كذا يتيقال قال ربي جيتاي لما حشرتني أعمى لمن عين سورار قندهن وقد كنت بصيرا دنيا عليكم ملكة نبرير عليه مسكين الله سيملس اللت منال قال كذلك آتتك آياتنا فنسيتها لكن نزيوكو دنيا علي ينيا ملكت ينيا تقزات مطول رستهوال وكذلك اليوم تنسى زاري أنتم تهمل تتوال يلوال الله سبحانه وتعالى يهنا سدنغاج كستت سيايو የዱንያ ቆይታቸው ቀድም እንዳሉት ትንሽ ይመስላቸዋል። ወየውመ ተቁሙ الساعة ቂያማው ስትቆም يقسم المجرمون እነዛ አመፀኞች ይምላሉ ማ ለቢቱ غير ساعة ዱንያ ላይ ለሰዓት ያህል እንጂ የቆየን አልነበርንም ሲሉ ይምላሉ። كذلك كانوا يؤفكون ልክ እንዲሁም ነበር ዱንያ ላይ ሲቀጣጥፉ የነበሩት ይለናል። كأنهم يوم يرونها ልክ ይመስላቸዋል ያኔ ሲያዩት لم يلبثوا إلا عشية أو ضحاها ወይ አንድ ንጋት አሊያም አንድ ምሽት ብቻ የቆዩ ያህል ይመስላቸዋል። ዱንያ አጭር መስላ ትታያቸዋለች ያን አስደንጋጭ ሁኔታ ሲያዩ። ናቶች አባቶቼ ዱንያ እጅግ በጣም አጭር ናት፣ ልንታለልላት አይገባም። ታዲያ ወደ ምን ነው እንዲህ ብለው የሚያቀኑት እንዲህ ብለው የሚነዱት ወደ ምንድነው? ለምንድነው አላሁ ሱብሓነሁ ወተዓላ በዚህ መልኩ የቀሰቀሳቸው? ሱብሃንአላህ በተለይ ኩራተኞችን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? يحشر المتكبر كأمثال الذرة في سورة الإنسان እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል፣ በገንዘቡ ሊሆን ይችላል፣ በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል። የሚኮሩ ሰዎች የውመል ቂያማ እንደ ዘራ እንደ ትንኝ ሆነው ነው የሚቀሰቀሱት። የሰው ልጅ እየረገጣቸው ነው ወደ አላህ የሚሰበሰቡት። ቅርጻቸው ሰው ነው የሚመስሉ፣ ስታያቸው ጉንዳል ነው የሚያሉት ሰው እንዲረግጣቸው። ابن كثير رحمة الله عليه من إلال لقد أجر الله الكريم عادته بكرمه الله أكو أزانيو جيتا لماد فالسموال أن من عاش على شيء مات عليه بأند نقر لي يزوتر ميموتهم بزانو ومن مات على شيء بعث عليه بأند نقر لي دقمو يموت مكسكسهم بزانو تكسكسو ودمك وميو مريت يسبسبال ሁሉም ይሰበሰባል። የትም ቦታ ብንበታተን አይነማ ተኩኑ የትም ቦታ ብትሆኑ የእቲ ቢኩም ላሁ ጀሚዓን አላህ ባንድ ላይ ያመጣችኋል። ኢነላህ ዐላ ኩሊ ሸይኢን ቀዲር አላህ በሁሉም ነገር ቻይ ነው።
ቁል በላቸው አንተ ሙሐመድ ኢነ አልአወሊነ ወልአኺሪን የመጀመሪያዎችም የመጨረሻዎችም ፍጡር እኮ ለመጅሙዑነ ኢላ ሚቃቲ የውሚን ማዕሉም የውም አልቅያማ ሁሉም ይሰበሰባል። ወሐሸርናሁም ሚቀር የለም ሁሉንም ሰበሰብናቸው። ፈለም ኑጋድር ሚንሁም አሐዳ አንድም ሚቀር የለም። ሁሉም ተሰብስቦ ከአላሁ ስብሓነሁ ወተዓላ ፊት ይቆማል። እንስሳዎች አይቀሩም። ወኢዘል ወሑሽ ሑሽረት እንስሳዎችም ይሰበሰባሉ። ጅኑ ሸይጣኑ እንዳለ ፍጡራን እዚህ ነጭ መሬት ላይ ከአላህ ፊት ይቆማል። ያ አላህ ረሕማከ ያ ረሕማን ከአባታችን አደም ጀምሮ እስከ መጨረሻው ቂያማ እስከምትቆምበት ድረስ ያሉ ሰዎች አንድ ሜዳ ላይ ይሰፍራሉ። ثم تدنو الشمس አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከዚህም በኋላ ፀሐይ እንድትቀርብ ይደረጋል ወደ ፍጡራን እንደ ወንጀሉ እንድታቃጥለው ይደረጋል። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ምን ሐዲስ المقداد ابن الأسود مقداد ባስተላለፈው ሐዲስ ላይ ምን ይላሉ? ተድኑ الشمس يوم القيامة ሰው እኮ ከቆመበት ላይ ፀሐይ ትቀርባለች። حتى تكون منكم كمقدار ሚል ያህል ድረስ እስክትቀርብ ድረስ። ይህን ሐዲስ ያስተላለፈው ሰልማን ብኑ ዓሚር የተባለው ሰው ምን ይላል? ሚል ያሉት እኮ ነቢዩ ሰለላሁ ዐለይሂ ወሰለም ሴቶቹ የሚኳሉበት ይቺ ብረቷን ትሁን አሊያም መሬት ላይ ያለ ርዝመት አላቀው። ሚል ማለት 4000 ጫማ ይሉታል። ቅርብ ርቀት ነው፣ ጫማ ነው። አሊያም ደግሞ ያው መኳያ የምታህልናት የዛን ያህል አላህ ያቀርባታል ፀሐይዋን። ታዲያ ምን ይፈጠራል? ፈየኩኑ الناس على قدر أعمالهم في العرق ሰዎቹ እንደ ስራቸው ላብ ይውጣቸዋል። فمنكم من يكون إلى كعبيه እስከ ቁርጭምጭሚቱ ድረስ ላብ የሚውጠው አለ። ومنكم من يكون إلى ركبتيه እስከ ጉልበቱ ድረስ የሚደርስበት አለ። ومنكم من يكون إلى حقبيه እስከ ቀበቶ ማሰሪያው እስከ ወገቡ ድረስ ላቡ የሚደርስበት ሰው አለ። ومنكم من يلجمه العرق إلجاما ላቡ ደግሞ የሚያፍነው አላሉና ነብዩ ሰለላሁ ዐለይሂ ወሰለም ወአሻረ ቢየዲ በእጃቸው እንዲህ አድርገው አሳዩ ነብያችን ሰለላሁ ዐለይሂ ወሰለም። ላቡ እስከዚህ የሚውጠው አለ። እንደ ወንጀሉ ሁሉም ይጠመቃል።